አሁን ይህን ቪዲዮ ያየ ባለበት ቅጽበት አእምሮ አንተ ማታውቀውን አንድ ትልቅ ተንኮል እየሰራ እንደሆነ ታውቃለህ። ሳይንቲስቶች እንደሚናገሩ ከሆነ የሰው ልጅ አእምሮውን በቀን ውስጥ እስከ 6000 የሚደርሱ ሀሳቦችን ያስተናግዳል። የሚገርመው ነገር ግን ከነዚህ ሀሳቦች ውስጥ ከ90% በላይ የሚሆኑት ትናንትና ከትናንት በስቲያ ያሰብናቸው ተደጋጋሚ ሀሳቦች መሆናቸው ነው። የመጀመሪያውና ህይወታችንን በከፍተኛ ሁኔታ የሚቆጣጠረው ሚስጥር የማረጋገጫ እድሉ ወይም ኮንፊርሜሽን ቢያስ ይባላል። ይህ ማለት አእምሮአችን አዳዲስና ትክክለኛ መረጃዎችን ከመፈለግ ይልቅ እኛ ቀድሞውኑ የምናምንበትን ነገር የሚደግፉልን ወገንተኛ መረጃዎችን ብቻ መርጦ የመቀበል አዝማሚያ ያለው። ለምሳሌ እኔ እድለኛ አይደለሁም ብለህ የምታምን ከሆነ አእምሮ ካጋጠሙ 100 ስኬቶች ይልቅ ያችን አንዲት ያልተሳካች ነገር ብቻ መርጦ በማሳየት እምነትህን ለማጽናት ይሞክራል። ሳታውቀው አእምሮ የገነባው እስር ቤት ውስጥ ትገባለህ ማለት ነው። ይህ ሚስጥር ከተረዳ ግን አመለካከትህን በመቀየር ብቻ ዓለምን መቀየር እንደምትችል ትረዳለህ። ይህንን ስራ ነገ ሰራዋለሁ ብለህ አስበህ ታውቃለህ? ሁለተኛውና በጣም አደገኛው የአእምሮአችን ሚስጥር ነገ ማሳደር ወይም ፕሮክራስቲኔሽን ይባላል። ብዙዎቻችን ይህን የምናደርገው በስንፍና ምክንያት ይመስለናል። እውነታው ግን ሌላ ነው። አእምሮአችን ከባድ፣ አሰልቺ ወይም ውጤቱ ሩቅ የሆነ ስራን ለምሳሌ ጥናትን እንደ ትልቅ ስጋት ነው የሚቆጥረው። በዚህ ጊዜ አእምሮአችን ከጭንቀት ለመሸሽ ሲል ፈጣን ደስታ ወደሚሰጡ ነገሮች ይገፋፋናል። ለዚህ ነው ጠቃሚ ስራ ያለበት ቲክቶክ ስታይ ወይም ጌም ስትጫወት ሰዓትን የሚበሩብህ። ይህን የአእምሮ ተንኮል ለመስበር ግን አንድ ድንቅ ዘዴ አለ። እሱም የ2 ደቂቃ ህግ ይባላል። አእምሮ ስራውን እንዳይፈራው ለ2 ደቂቃ ብቻ ሰራዋለሁ ብለህ ጀምር። አንዳንዴ ከጀመርክ ግን አእምሮ ስራውን የመጨረስ አዲስ ፍላጎት ያመጣል። ዛሬን ያሳለፍክበት ምክንያት ነገን ስለምትፈራው ብቻ እንደሆነ ትረዳለህ። ስንፍና ቦታው ላይ አይኖርም። ሶስተኛውና ብዙዎቻችንን ወደ ኋላ የሚያስቀረን የአእምሮ ሚስጥር የኪሳራ ስጋት ወይም ሎስ አቨርሽን ይባላል። ሳይኮሎጂስቶች እንደሚናገሩት ከሆነ የሰው ልጅ አእምሮ አዲስ ነገር አትርፎ ከመደሰት ይልቅ ያለውን ትንሽ ነገር እንዳያጣ የሚሰማው ጭንቀት በ2 እጥፍ ይበልጣል። ለዚህ ነው ብዙ ሰዎች አዲስ ቢዝነስ ከመጀመር ወይም አዲስ ህይወት ከመሞከር ይልቅ ባልተደሰቱበት የድሮ ህይወታቸው ውስጥ ተቸግረው የሚቀሩት። አእምሮ ሊጠብቅ ሲሞክር ሳታውቀው እድሎችን እንዳያልፉ ተጠንቀቅ። አራተኛው ሚስጥር ደግሞ የውሳኔ ድካም ወይም ዲሲዥን ፋቲግ ይባላል። አእምሮአችን ልክ እንደ ባትሪ ነው። በቀን ውስጥ ብዙ ውሳኔዎችን በወሰን ቁጥር አቅሙ እየደከመ ይሄዳል። ለዚህ ነው ጠዋት ላይ ከባድ የሆኑ የጥናት ስርዓት የሚቀለን፣ ማታ ላይ ግን ተራ ውሳኔዎችን መወሰን እንኳን የሚከብደን። ስኬታማ ሰዎች ጠዋት ሲነሱ መጀመሪያ ከባዱን ስራ የሚሰሩት ለዚህ ነው። አምስተኛውና ምናልባትም ከሁሉም በላይ አስገራሚ ሚስጥር የፕላሴባ ተጽዕኖ ወይም ፕላሴባ ኢፌክት ይባላል። ሳይንቲስቶች ባደረጉት ጥናት አንድ ሰው የሚወስነውን መድኃኒት እንደሚፈውሰው በጽኑ ካመነ መድኃኒቱ ምንም አይነት የህክምና ንጥረ ነገር ባይኖረውም እንኳን ሰውነቱ ራሱን መፈወስ ይጀምራል። ይህ የሚያሳየው አእምሮአችን እውነትን የመፍጠር ምን ያህል ታላቅ ኃይል እንዳለው ነው። አእምሮ አንድ ነገር እንደሚሆንና አንተም ያንን ማድረግ እንደምትችል በሙሉ ልብ ካመነ ሰውነትህና በዙሪያው ያሉ ሁኔታዎች ያንን እውነት ለማሳካት መንቀሳቀስ ይጀምራሉ። ታዲያ ጥያቄው ይሄ ነው። አንተ አእምሮውን በምን አይነት እምነት እየመዘገብከው ነው? አልችልም የሚል ውሸት ወይም አደርገዋለሁ የሚል እውነት የአእምሮ ሚስጥር ተረድተህ መሪነቱን ከተረከብክ የማይቻል የሚመስለው ነገር ሁሉ ይቻላል። ምርጫው ያንተ ነው። በመጨረሻም ወዳጄ አእምሮ እስር ቤት ውስጥ እንዲሆን ወይም የነጻነት ቁልፍ ምርጫው ዛሬም ነገም ያንተ ነው። እነዚህን 5 ሚስጥሮች ማወቅ ብቻ ለውጥ አያመጣም። ትልቁ ለውጥ የሚመጣው አእምሮ ሊያታልል ሲሞክር ነክተህ መሪነቱን ስትረከበው ነው። ዛሬ ያየረው ነገር ህይወትህን እንደሚቀየረው ካመንክበት ይህን ቪዲዮ ለሚጠቅሙ ሰው ሼር አድርገው። ከነዚህ 5 ነጥቦች ውስጥ ደግሞ ይበልጥ የገረመህ ወይም አንተን ሲያደናቅፍ የነበረው ነጥብ በኮሜንት ንገረኝ። እያንዳንዱን አስተያየት አነባለሁ። እንዲህ ያሉ አእምሮ የሚያነቃቁና ህይወትን የሚያሻሽሉ ቪዲዮዎች እንዲደርሱ ደግሞ ሰብስክራይብ ማድረጓንና የደውል ምልክቷን መጫንን አትርሳ። በቀጣይ ቪዲዮ እስከምንገናኝ አእምሮህን ጠብቅ፣ እሱ ህይወትህን ይጠብቅልሃልና።